ሰላም ሰላም፣ ውድና የተከበራችሁ የዜድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን ሰላም መጣችሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ለዛሬ የምሰራላችሁ ቪዲዮ ሰርቼ አላውቅም፣ አዲስ ነኝ፣ አበረታቱኝ። እንግዲህ ለዛሬ የምሰራላችሁ ምንድን መሰላችሁ? እዚህ ፓስትሪ ከዚህ የሚሰራ ፓስትሪ በጅብንም ሆነ በለሃም መፍሮም ፐርሙዛ መስራት ይቻላል ማለት ነው። እነዚህን ቅመማ ቅመሞች የተጠቀምኩት ፍልፍል አስወት ከመሆን ሽንኩርት ናቸው ማለት ነው። እነዚህ ናቸው የሚያስፈልጉት። እዚህ ደግሞ ድንች ጠብሻለሁኝ ሸዋርማ ልሰራ። እዚህ ዶሮ አለ ለሸዋርማ ያዘጋጀሁት ዶሮ። እዚህ በጣጥስ አለ። ሁሉንም ማሳያችኋለሁ። ማይኔዝ ከቸብ አረግበታለሁ ማለት ነው። እዚህ ደግሞ ኤሽ ታጅ ለስንዴዎች የምንጠቀመው ኤሽ አለ። እናንተ በእጃችሁ አብክታችሁ መስራት ትችላላችሁ። እኔ ግን ጃሃዙን ነው የምጠቀመው ማለት ነው። እነዚህን እንዴት ነው የምጠቀማቸው የሚለውን በትንሽ እየዋ ነው የምሰራቸው ማለት ነው። እንደዚህ በጣም ትላልቅ እንዳይሆንባችሁ ትንንሽዬ ቢሆኑ ይመረጣል ማለት ነው። እንደዚህ ከአራት ቦታ ተከፍሉና እንደዚህ ከቆራረስነ በኋላ ከዛ በኋላ ስጋውን ወይም ለሃም ፍሩሙን እንትን ከውስጥ እንጠቀልልበታል ማለት ነው። እንግዲህ ለዚህ ለሃም ፍሩም ፐርሙዝ የሚባለው ነው የምሰራው ማለት ነው። እንደሆነ አሳያችኋለሁኝ። እዚህም እንደነገርኳችሁ ሸዋርማ እሰራለሁ ብያችኋለሁኝ። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ። አብራችሁን ቆዩ። ሁሉንም አብረን እናያል ማለት ነው። ሀባይቦች እንግዲህ በዚህ ሁኔታ ቆርጬዋለሁ ማለት ነው። ከዚች ላይ ነው እየጨመርኩኝ የምጠቀልለው ማለት ነው። በዚህ ሁኔታ ቆርጬ ደግሞ መጨረሻውን ማሳያችሁ ነው የሚሆነው። ምክንያቱም ትናንሽ ቢሆን የተሻለ ነው። በጣም ትላልቅ ከሆነ ስለሚነፋ ስለሚያስጠላ በዚህ ሁኔታ ቆርጬዋለሁ ማለት ነው። ደግሞ እንዴት እንደማደርገው አብረን የምናየው ነው የሚሆነው። አብራችሁን ቆዩ ሀባይብ። እንግዲህ በዚህ ሁኔታ እንደዚህ እናደርግና ጫፏን እንዳትፈታብን ስትበስል እንደዚህ እናደርጋታል ማለት ነው። በዚህ ሁኔታ ነው የምንሰራት። ከዛ ዘይት ከቀባነው ስኒያ ላይ እንደዚህ እናደርገዋል ማለት ነው። አሁንም ደግሞ አንዲት አመጣና እናንተ እንደፈለጋችሁ በማንኪያም መጠቀም ትችላላችሁ። ትንሽዬ ለሃም ፍሩም ታመጡና እንደዚህ ተጨምራላችሁ። ይችንም ወደዚህ ይሄንም ደግሞ ወደዚህ እንደዚህ ታረጉና ይችንም ደግሞ እንደዚህ ታመጣታላችሁ ማለት ነው። እንደዚህ ታረጉና ይችን ቁልፍ፣ ምክንያቱም ሲበስል እንዳይከፈትብን ማለት ነው። በዚህ ሁኔታ ነው የሚሰራው ማለት ነው። እንግዲህ አሳያችኋለሁ መጨረሻውን። አብራችሁን ቆዩ። ፐርሙዝ አሰራር እንደዚህ ነው። ሀባስ ወደ እናደርግበታል ማለት ነው። ልክ እንዳሳየኋችሁ በፓስትሪው ይጠቀለላል። መጨረሻ ላይ ሀባስ ወደ ወይም ጥቁር አዝሙድ ይጨመርበታል ማለት ነው። ከዛ በኋላ ወደ ፍረን ይገባል ማለት ነው። ከዛ ማበያው ሻጣ ነው። በሻጣ መብላት ትችላላችሁ፣ ልክ እንደ ሳምቡሳ። ከዛ ፍረን እናስገባዋል ማለት ነው። ሀባይቢ እንግዲህ ሻወርማ እየሰራሁ ነው ማለት ነው። ለሻወርማ የተጠቀምኩት ሶስ ከቸብ፣ እዚህ ማይኔዝ አለኝ፣ ሻጣ አለ ማለት ነው። እንግዲህ እየሰራሁት በዚህ መልኩ ነው። በኋላ ላይ ግን ሳጅ ላይ ያደረገውና እንደ ፍላጎታችሁ ከአራትም ከአምስትም ቦታ መቆራረጥ ትችላላችሁ ማለት ነው። ዝበራ ነው እና ይሄን ይመስላል ማለት ነው። ሸዋርማዬ በጣጥስም እንዲያሳየዋችሁ ነበረ። ከቸብና ማይኔዝ ሻጣ ነበር ሶሱ። አሁንም ደግሞ የተረፈውን አረጋለሁ ማለት ነው። በጣጥስ እናንተ
እንትን ሙከለል ካላችሁ ሙከለል መጠቀም ትችላላችሁ። እኔ ግን ሙከለል የለኝም ለጊዜው የምጠቀመው ድንች ያለኝን ሶስ ነው ማለት ነው። እንግዲህ ይሄን ይመስላል። ዝሩ ያው ዶሮውን በዚህ ሁኔታ አድርጌዋለሁ ማለት ነው። ከዛ በኋላ እንደዚህ እያደረጋችሁ ነው የምታጥፉት ማለት ነው። እንግዲህ ይሄን ይመስላል ዝሩ ሻወርማ አሰራር። ቪዲዮውን ትወዱታላችሁ ብዬ አስባለሁኝ። ይሄን ይመስላል። መጨረሻውን ደግሞ አብረን እናያለን። ሀይ ባይቤ እንግዲህ ሻወርማችንን በዚህ መልኩ ሰርቻለሁ ማለት ነው። እንግዲህ እናንተ ከመጥበሻ ላይ የሆነ ቀይ ሶስ ወይም ከቸብ ወይም ሳልሳ ኦርጋኖ ጋር አድርጋችሁ ላውን መቀባት ትችላላችሁ ማለት ነው። ሰሃን ውስጥ ከማስገባታችሁ በፊት እንደገና ደግሞ ሶስ አለው። ሶሱ ምንድነው? ቱም መስራት ትችላላችሁ። ከቸብ በጎኑ ማድረግ አለባችሁ ማለት ነው። እንግዲህ የዛሬ ሻወርሜ ይሄን ይመስላል። እየበለጠ ላውን ከሰሃን ውስጥ ስታስገቡት ሙገመር ነው የሚሆነው ማለት ነው። ለሶስት ቦታ፣ ለአራት፣ ለሁለት ቦታ እንደ ፍላጎታችሁ መቁረጥ ትችላላችሁ። ሀበይቢ እንግዲህ በዚህ ሁኔታ ጾም ስለሆነ በኋላ ለፍጡር አካባቢ ላይ ሲደርስ አስከተነለዋለሁ አዘጋጀዋለሁ ማለት ነው። ለአሁኑ ግን በዚህ ሁኔታ ተሰርቷል ማለት ነው። የሚያያችሁት ፔርሙሳዬ እንደዚህ እሳት ውስጥ ጨምሬዋለሁ። ሲወጣ ደግሞ አሳያችኋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደገና ደግሞ የአሲር አሰራር እንዴት እንደሆነ አሳያችኋለሁ። አብራችሁን ቆዩ። እሺ ሀባይብ እንግዲህ ዛሬ ደግሞ በአሲር መጥቻለሁ። አሲር ልሰራላችሁ ነው ማለት ነው። እንግዲህ ይሄ አናናስ ነው ማለት ነው። አናናስ ይሄ አናናስ ነው ማለት ነው። ከዚህ ነው የምሰራው አናናስ ይሄ ማለት ነው። እንደገና ደግሞ ይሄ ከርከዴ ነው። ልክ እንደቱት ከርከዴ ማለት ይሄ ነው። አሁን እንስበየውን ይሄ ከርከዴ መጀመሪያ ተቀቅሉታላችሁ። ከቀቀላችሁት በኋላ ውሃውን ታጠነፉፉታላችሁ ማለት ነው። መቼም ከርከዴ ሁላችሁም ታውቃላችሁ። የአረቦች ቤት አለ ለአሲር ይጠቀሙታል እነሱ ማለት ነው። ከርከዴና አናናስ ለነፍሰ ጡር አይመከርም። ይሄ ነው ከርከዴ ማለት። ተቀቅሉታላችሁ፣ ከዛ ታጠነፉፉታላችሁ ማለት ነው። ከዛ አናናሱን እጨምራለሁ ተቀላጡ። አናናሱን ከጨመርኩ በኋላ ምንድነው የማደርገው? ስኳር፣ አንድ ፍንጃል ስኳር ታረጋላችሁ ማለት ነው። ከዛ ምንድነው የምታረጉት? የከርከዴውን ውሃ ጨምራላችሁ ማለት ነው። ሀባይቢ እንግዲህ እንደዚህ በከላ ጥመተዋለሁ ማለት ነው። ሮ መጨረሻውን አብረን እናያለን። አብራችሁን ቆዩ። ሀባይብ እንግዲህ ከርከዴውን ያሰፈፍኩበት እዚህ ጆክ አለኝ ማለት ነው። እየተረፈ ከርከዴ ያለኝ የፈጫሁት አሲር አለ። አያችሁት ከረኑ እንዴት እንደሚያምር በትንሽ በትንሹ እያረኩኝ የአናናሱ እንትኑ ዝርክራኪው እንዲወጣ በሰፋያ እንደዚህ አረገዋለሁ ማለት ነው። እንደዚህ እያለ ወደ ጆኩ ይገባል ማለት ነው። መጨረሻውን አሳያችኋለሁ። ሀባይብ እንግዲህ ፔርሙሳችንን በዚህ ሰርተን ጨርሰናል ማለት ነው። በጣም ቆንጆ አሪፍ የሚያምሩ ሆነዋል ማለት ነው። በዚህ መሰረት መስራት ትችላላችሁ። ሁሌ አሳምቡዛ ከሰለቻችሁ ለሀም መፍሮም አድርጋችሁ ከዛ ላይ እንቁላል መቀባት ትችላላችሁ። እኔ ግን የእንቁላል ሽታ ስለማልወድ የቀባሁት ምንድነው ወተት ነው ማለት ነው። ይሄን ይመስላል። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ወደ መጨረሻው ደግሞ ወደ አሲራችንን እንሄድና ላሳያችሁ። አብራችሁን ቆዩ። ሀባይቢ እንግዲህ አሲራችንን በዚህ ሁኔታ አልቋል ማለት ነው። ሆት እንዴት እንደሚያምር ይሄን ይመስላል። አሲሩን ጨርሰናል ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። እንግዲህ ለዛሬ የነበረኝ የከርከዴና አናናስ አሲር ይሄን ይመስላል ማለት ነው። በጣም ነው የሚያምረው። በጣም ቆንጆ ነው። ሰርታችሁ ሞክሩት። ሁሌ አንድ አይነት ከምትሰሩ እንደዚህ አድርጋችሁ ሞክሩት። በጣም ቆንጆዬ ነው። ይሄን ይመስላል ማለት ነው። ቪዲዮውን ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰርታችሁ ሞክሩት። ትወዱታላችሁ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስሩና ሞክሩት። አሰራሩ ሙሉውን ካላችሁ ደግሞ አሳያችኋለሁ ማለት ነው። ከዚህ ነው የሚሰራው። በያላችሁበት ደህና ሆኑልኝ። ላይክ፣ ሼር፣
ሰብስክራይብ ማድረጋችሁን አትርሱ። ሼር አድርጉ ማለት ነው። ይሄን ይመስላል። ናና መጨመር ትችላላችሁ። ካለ ስኳርም መስራት ትችላላችሁ ማለት ነው።